ዘንተ ኩሎ በእንተ ፍቅረ ሰብ ዘኮንከ ለሕማም ወሞት እስከ በጻይከ ይእዜኒ ተወከፍ ነግሃ ወሰርከ ስብሃታተ ዘአቅረብነ ለከ። ለሕማምና ለሞት እስክትደርስ ድረስ ስለ ሰው ፍቅር ስለኛ ብለ ይህን ሁሉ ይሆንክ ሆይ አሁንም ጧትና ማታ ያቀረብንልህን ምስጋና ተቀበል። ውድ ኦርቶዶክሳውያን ቤተሰቦቼ ሁላችሁንም እንኳን የጌታችን መከራ ስቃይ ሞት ለሚታሰብባት እጅግ በጣም ለተከበረችዋ ሳምንት ለሰሙነ ሕማማት እንኳን በሰላም አደረሳችሁ አደረሰን። ከመልክአ ሕማማት አንዱን ክፍል ነበር በዜማ ያሰማዋችሁ። ስለኛ ብሎ የሞተልን መከራ የተቀበለ በመስቀል የተሰቀለ ክርስቶስ አምላካችን ምስጋናችንን ጸሎታችንን በዚህ ሰሞን የምናደርገውን አጠቃላይ ስግደታችንን ልመናችንን ይቀበለን። ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ ቪዲዮአችንን እንዲህ አድርገን በመልክአ ሕማማት ጀምረናል። እስከ ፍጻሜ ተከታተሉ። እጅግ ስለ ክርስቶስ አምላካችን ከምንም በላይ የምናስቀድመው ስለ ጌታችን መከራ የሚናገሩ ቪዲዮዎች አሉ። ከዛ ውጪ ወቅታዊ ጉዳዮች አሉ። ስለ ቴዲ አፍሮ የምናነሳቸው ሐሳቦች አሉ። በአደባባይ የሴት ልብስ ለብሶ አደባባይ የወጣ አንድ ሰው አለ። የሱም ጉዳይ ከህግ አንፃር እንዴት ይታያል የሚል ነገር የህግ ባለሙያ ጭምር ያሰፈሩትን ነገር መረጃ ይዤላችሁ መጥቻለሁ። ሌሎች ቪዲዮዎችም አሉ። እስከ ፍጻሜ ተከታተሉ። ዲያቆን ኃይለ ሚካኤልን ሰብስክራይብ አድርጉ። ቤተሰብ ነው። ኦርቶዶክስ ይሁን እስከ ዛሬ ሰብስክራይብ ካላደረጋችሁ ቀጥታ እስቲ በዚህ ቪዲዮ እንጀምር። ይህን ያህል ዝምታ እንደምን ያለ ዝምታ ነው? ይህን ያህል ቸርነት እንደምን ያለ ቸርነት ነው? ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው? ክርስቶስ በመገረፉ ሰውን ሁሉ ከተገረፈበት ኃጢአትና ፍዳ ዳነ። ስለ ልጆቹና ስለ አዳም መገረፍና መታሰርን ከፈለ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በርባን አገር ያስመረረ ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመጽ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበረ። ኢየሱስ ይሰቀል በርባን ይፈታ ብለው ደጋግሞ በጮኸት ምክንያት በርባን ነፃ ወጥቷል። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጮኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነቱ ነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነን። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ፣ ስለኛ ሕይወት ሞትን የተሸከመ፣ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣ ነው። በርባኖች ደግሞ ሁላችንም ነን። እኔም በርባን ነኝ። የሚገርም አገላለጽ ነው። መምህራችንን እግዚአብሔር ቃለ ሕይወትን ያሰማልን። ክርስቶስ ታስሮ ያስፈተኝ፣ ከኃጢአት እስራት ነፃ ያደረገኝ እኔም በርባን ነኝ። እኔም እስረኛው በርባን ነኝ። ግን በክርስቶስ መታሰር የተፈታው በርባን ነኝ። ውድ ቤተሰቦቼ ሁላችሁም እኔ በርባን ነኝ በሉ። በክርስቶስ መታሰር ነፃ ያወጣችሁ፣ እሱ ታስሮ እሱ ተገርፎ ነፃ ያወጣችሁ ኦርቶዶክሳውያን ሁላችሁም እኔም በርባን ነኝ እያላችሁ ኮሜንት ላይ ተሳተፉ። ክብርና ምስጋና እሱ ታስሮ እኛን ከኃጢአት ቀንበር ነፃ ላደረገልን ለክርስቶስ አምላካችን ይድረስ።
እፎይ የእስላሞች መድኃኒት እፎይ ተመልሷል። እንግዲህ ትላንት ላይቭ ገብቶ ነበር። በሰላም በመመለሱ ወንድማችን እጅግ በጣም ደስ ብሎናል። አሁንም እግዚአብሔር ባለበት ይጠብቃ። አንዳንድ ነገሮችን ለማንሳት ሞክሮ ነበር። በጠፋባቸው ጊዜያት ሲንቀሳቀሱ ነበር። አንዳንድ ነገሮችን ወደ ቤተ ክህነት ገብተው ማለት ነው። ስለ አቡነ አብርሃም አንዳንድ ነገሮችን አንስቷል። እስቲ ይህን ቪዲዮ እንመልከት። ሰላም ጤና ይስጥልኝ። ሰሞኑን በተነሳው ከሙስሊሞች ጋር ውዝግበት ምክንያት አንዳንድ ኦርቶዶክሳውያን በሚዛን ቴፒ፣ ጅማ እና ሀረሚያ እንዲሁም በተለያዩ ቦታዎች ላይ የታሰሩ እንዲሁም ደግሞ ክስ የተመሰረተባቸው እንዳሉ ሰምቻለሁኝ። ለዚህ ክስ ምስረታው ደግሞ በዋናነት እየተባበሩ ያሉ የኛው አባቶች የተባሉ እነኚህ በምስሉ ላይ የምትመለከቷቸው ናቸው። እኔ ወንጀለኛ ተብዬ ባልተጠየቅኩበት ላይ የእፎይን ፕሮፋይል አድርጋችኋል ተብለው ክስ የተመሰረተባቸው ወይንም ደግሞ የታሰሩ በአስቸኳይ መንግስት እንዲለቃቸው ጥሪ እናስተላልፋለን ማለት ነው። እነኚህ አባቶች ምን አይነት ወንጀል እየሰሩ በቤተ ክርስቲያን ውስጥ እንዳለ የምንገልጥላችሁናል። ማታ ብቅ በሉ። እንግዲህ ላይቭ ላይ ይሄን እናወራለን ብሎ ከዛ ላይቭ ላይ ብዙ ነገር ሲያወራ ነበር። አቡነ አብርሃም ላይ ያለውም ቅሬታና ትችት እንትን ሲያቀርብ ነበር። ሪካርዶችን እያየው ነበርና እኔ እስቲ ረጋ ብለን ነገሮችን አቡነ አብርሃምም አባታችን እጅግ በጣም የምንወዳቸው የምናከብራቸው ለቤተ ክርስቲያን በዚህ ዘመን አሉ የምንላቸው አባት ናቸውና ከምን አንጻር እንደዛ አይነት መልስ ሊሰጡ እንደቻሉ ቆም ብለን ብናስብ ባይ ነኝ። እናንተ ምን ትላላችሁ? እስቲ አቡነ አብርሃምን ዱላችን ባናሳረፍባቸው ባይ ነኝ። ይህ የምትመለከቱት አሜሪካ ወይም አውሮፓ ውስጥ አይደለም። እዚሁ መዲናችን አዲስ አበባ ውስጥ እንደ ሴት ለብሶ እንደ ሴት እየተራመደ ቪዲዮ ቀርጾ ቲክቶክ ላይ ፖስት ያደረገ ግለሰብ ነው። በኢትዮጵያ ሕግ መሰረት ደግሞ እንደ ተቃራኒ ጾታ ለብሶ እንደ ተቃራኒ ጾታ በህዝብ መካከል የሚንቀሳቀስና ለህዝቡ ምስልም ይሁን ተንቀሳቃሽ ቪዲዮ ያጋራ ሰው እስከ 1 ዓመት የሚደርስ ጽኑ እስራትና እስከ 10,000 ብር እንደሚቀጣ ተደንግጓል። እና ምን እየጠበቃችሁ ነው? እስቲ አንድ የህግ ባለሙያ በዚህ ጉዳይ ላይ የጻፈውን ነገር ላንብብላችሁ። ህጉንም ጠቅሶ ማለት ነው። ጸያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮችን መፈጸም ወንጀል ነው ብሎ ይጀምራል። ይሄ ግለሰብ ወንድ ሆኖ ሳለ የሴቶችን ጡት ማስያዣ ለብሶ በሴተኛ አረማመድ ካት ዎክ እያደረገ በአዲስ አበባ ጎዳናዎች ሽር ብትን እያለ ለቲክቶክ ቪዲዮ እየቀረጸ ይገኛል። የተመሳሳይ ጾታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚሁ ጊዜ ምዕራባውያን በፊልሞቻቸው እና በተለያዩ መንገዶች ወጣቱን እየመረዙ ባሉበት ወቅት እንዲህ አይነት ለመልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙ እና እየተቀራረጹ በቪዲዮና በሌሎች መልኮች ለህዝብ ማሰራጨት እስከ 1 ዓመት በሚደርስ እስራት እና እስከ 10,000 ብር የሚያስቀጣ ወንጀል መሆኑን መገንዘብ ያስፈልጋል። አበባየው ጌታ የህግ መምህርና ጠበቃ ናቸው። እኒህ መምህር ስክሪኑ እንደምትመለከቱት አንቀጹንም እንደምታዩት አስቀምጠዋል እና በህግም የሚያስቀጣ ነገር ነው። ለ1 ዓመት እንዲሁም የ10,000 ብር ቅጣት የሚያስቀጣ ነው። ህጉ እንደዚህ ይላል። ህጉን የሚያስፈጽመው ማን እንደሆነ ባይታወቅም ማለት ነው። ብቻ በጣም ያሳዝናል። በሰሞነ ህማማት በደንብ አድርጋችሁ ስሙ። አሁን ወደፊት ሰሞነ ህማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሞነ ህማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁልጊዜ ሰሞነ ህማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም ዕለታት ይሰገዳል። በደንብ ስሙ። በሁሉም ዕለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ። ግን የግዝት በዓላት የሉም በሁሉም ዕለታት። ታስታውሱ ከሆነ በ2008 ዓመተ ምህረት ስቅለት የዋለው ዕለተ አርብ ማለት ነው ሚያዝያ 21 ቀን ነበር። የሚገርም ነው። ሚያዝያ 21 ቀን ከግዝት በዓላት አንዱ። ስለዚህ አርብ ዕለት በየቤተ ክርስቲያኑ ጉራማይ ላይ የሆነ ነገር ነበር እያየን የነበረው። ሊቃውንቱ ተናግረዋል። አንደኛ በዚህ ዕለት ይሰገዳል። ምክንያቱም በዓላት የሚታሰቡበት አይደለም። ያለችው ራሷ ቤተ ክርስቲያን በ5500 ዘመን ውስጥ ነው። ያንን ነው የምታስበው። ስለዚህ ግማሹ ባንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይ ላይ ነበር። 21 ቢሆን ዕለተ ዓርብ ይሰገዳል፣ 29 ቢሆን ዕለተ ዓርብ ይሰገዳል፣ 12ም ቢሆን ዕለተ ዓርብ ይሰገዳል። ቀኑ ራሱ የስግደት ዕለት ነው የሚባለው። ለምን ያለነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ መስቀል የለም።
ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም። ራሱ ስርዓተ ቅዳሴ የለም፣ ቅዱስ ሥጋውና ክቡር ደግሞ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት፣ ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሙነ ሕማማት ውስጥ አይታሰቡም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁል ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር የመስቀል ነገር ሲያነሳ እናማተባለን ጸሎታችን ውስጥ፣ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረጊያ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል፣ ልብ አድርጉ፣ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል። መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። እንግዲህ ስግደትን በተመለከተ እናንተ ተመልካቾቻችን የምትልኳቸውን ጥያቄዎች በአብዛኛው አውደ ምሕረት ላይ የሚነሱ ጥያቄዎችን ሰብስበን በዚህ መልኩ አቅርበናል። ሌሎች መነሳት አለባቸው የምትሏቸው ጉዳዮች ካሉ ደግሞ እነዚህን በሌላ ቪዲዮ ይዘን እንቀርባለን። ለዛሬው ግን ይህንን ያህል ከተነጋገርን ይበቃናል። እግዚአብሔር በቸርነቱ ሰግደን ለመጠቀም ያብቃል። አባታችንን መምህራችንን እግዚአብሔር ቃለ ሕይወትን ያሰማልን። እናቱ ድንግል ማርያም ስለ ልጇ መሰቀል አለቀሰች። አንጀት በሚቆራርጥ በጽኑ ለቅሶ አነባች። ለልጄ ላልቅስለት ብቻውን ነው፣ ወንድምም እህትም የለውም። በአንተ ራስ ላይ የተደፋው የሾህ አክሊል በእኔ ራስ ላይ በሆነ፣ እኔ ስለ አንተ በተጨነቅኩልህ እያለች እናታችን ድንግል ማርያም ታለቅስ ነበር። አብረዋት ያሉት ሶሎሜ፣ ዮሐና፣ ማርያም መግደላዊት ሴቶች ሁሉ ይደግፏት ነበር። ለቅሶዋ እጅግ ያሳዝን ነበር። ለቅሶዋን እያዩ ሴቶች ሁሉ ያለቅሱ ነበር። የሰርጎ ቅዱሳን ጽጌኪ አሰርግውኒ ጸዳሎ ማርያም ርርይት ለኃጥኣን ኩሎ ለምሂር ወለተሳህሎ ሰላም ለኪ ለለብለኪ ሰላመ ከመ ገብርኤል መልአክ እምአፉ የጽጌ ጊዜነግ ወሰርክ ተመጠዊ እመ አምላክ ሰላም ለኪ። የእመቤታችን መከራና ሐዘን ለቅሶ እጅግ በጣም መሪር ነበር እና በሰሙነ ሕማማት በጣም የእመቤታችን መከራም ይታሰባል። ከልጇ ባልተናነሰ እጅግ በጣም አንጀቷ ሲያር እር ብላ ስታለቅስ ምር ብላ ስታነክስ ነበር መብርሃንና ያንንም መልካም ሕማማት ላይ ያነሳል። ክብርና ምስጋና ለእመቤታችን ይሁን። በአማላጅነቷ ይቅር እንዲለን ታማለን መብርሃን። ጥቂት ለማሰብ ያህል መልካም ሕማማቱ አሁንም አዜሜላችኋለሁ፣ ይቀበልልን እግዚአብሔር። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያለ ነው ቅዳሴ የምንጀምረው ራሱ። ይገርማል። እንግዲህ በእውነት እኔ አንድ ትልቅ የሚገርመኝ ነገር እቺን ቤተክርስቲያን ኢየሱስን አታውቁም ማለታቸው እግዚአብሔር ማስተዋሉን ይስጣቸው። በእውነት በዚች እምነት ሁላችንም ያቆየን። ውድ ቤተሰቦቼ አንቺም በሃይማኖትሽ እኔም በሃይማኖቴ የተዋሕዶ ልጅ ሆነ የሌላ ቤተ እምነት ልብስ መልበስ ይፈቀዳል እንዴ? የትስ ነው ያመጣችሁት ይህንን ትምህርት? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለውን እንኳን ሃይማኖትን ባህልን እንኳን የማይጠብቀውን ነገር ከየት አመጣችሁት? የእነዚህ ሰዎች ማስረጃ ምንድነው ካልን የኛ ሀገር ዘፋኞች ናቸው የሚጠቀሱት። ዘፋኞች አንዳንዴ የማይመለከታቸው ሥርዓተ ቤተክርስቲያንን በተመለከተ አምልኮን በተመለከተ በእግዚአብሔርና በሰዎች መካከል ያለው መስመር እያለፉ በዜማ እያዋዙ ሰው ሕግን እንዲጥስ ያደርጋሉ። አንቺም በሃይማኖትሽ እኔም በሃይማኖቴ
መኖር እንችላለን አይጠበንም ቤቴ። ይህ ግጥም ለትዳር የሚነገር አይደለም። በፍጹም በደባልነት መኖር ይቻላል። አብሮ መስራት፣ አብሮ መማር፣ አብሮ በማህበራዊ ህይወት መሳተፍ ይቻላል። አይደለም በትዳር አብሮ መኖር ይቅርና አብሮ መብላት በአንድ ማዕድ እንኳን አይቻልም። በሃይማኖት ከማይመስለን ጋር ማን ሊባርከው ነው? ያንን ማለት ምን ተብሎስ ነው የሚባረከው? ማይሆን ነገር ከተመገብነው በኋላስ ማን ነው የሚመሰገነው? ምን ብለንስ ነው የምናመሰግነው? ሁለት የተለያየ ሆነን ማለት ነው። በሃይማኖት ተለያይተን በማዕድ ሆነ በትዳርም አንድ መሆን አይቻልም ማለት ነው። ስለዚህ ይሄ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የምትፈቅደው እንዲህ አይነት ስርዓትም የላትም። የምናደርገውን ነገር እናስተውል። አንዳንድ ጊዜ የምንሰራቸውን ነገር ለመታወቅ ሆነ ብለን ከሃይማኖት ጋር የሚያጋጩ ነገሮችን አንስራ። እኛም በሃይማኖት ተቻችለን ተከባብረን ተዋደን በአንዲቱ ሀገር በፍቅር እንኖራለን እንጂ በሃይማኖት አንመሳሰልም። በሃይማኖት በፍጹም አንመሳሰልም። እነሱም የኛን አያደርጉም፣ እኛም የነሱን ማድረግ እንደሌለብን መጽሐፍ ቅዱስ ሥርዓተ ቤተክርስቲያን እንዲህ አይነት ነገር አልሰራችልንምና አንዳንዴ ነገሮችን ማስተዋል የተሻለ ነው ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይባርክ ወንድማችን። ትልቅ ነገር ነው ያነሳው በእውነት እሱ ያለውን አልደግምም። ብዙ ጊዜ ደግሞ ያው ሁላችሁም እንደምታውቁት ለእንዲህ አይነት ተልካሻ ነገር ፍቅር ብለው ለሚገቡበት ነገር አንድ ትልቅ በቃ እንደ ማጣቀሻ እንደ መጽሐፍ ቅዱስ የሚጠቅሱት ደግሞ የቴዲ አፍሮን ዘፈን ነው። እኔም በሃይማኖቴ አንቺም በሃይማኖትሽ፣ በቃ እሷን ዘፈን ከውስጥ ያስገባሉ። እንግዲህ እንደምታዩት ነው እንግዲህ ዩቲ ሰሞኑን የለቀቀችው ብዙዎች ቪዲዮ ሰርተውበታልና ይህም አይሆን ነገር ነው። ከዚህ በፊትም ብዙ ጊዜ አውርተናል። ዘፋኞች አንዳንዴ በእውነት ማይመለከታቸው ነገር ውስጥ ነው ዝም ብሎ የሚያቦኩት። ምንም የሚያውቁት ነገር የለም። አዳምጠኝ። የቴዲ አፍሮ ዘፈን እምነት ላይ አይሰራም። ብርሃን ከጨለማ ጋር ህብረት የለውም። ከማያምኑ ጋር በማይመች አካሄድ አትጠመድ ይላል መጽሐፍ ቅዱስ። ትክክለኛ ኦርቶዶክስ ኮንክ ከኦርቶዶክስ ሴት ጋር፣ ኦርቶዶክስ ሴት ከኦርቶዶክስ ወንድ ጋር፣ ከዛ ውጪ ቤተክርስቲያናችን አትፈቅድም። ይሄ ነው እውነታው። ምንም ቴዲ እዚህ ጋር አንዳንድ የምትወዱት ሰዎች ልትኖሩ ትችላላችሁ። እሱን ማንቆረባበስ አያስፈልግም። ይሄ ስህተት ነው። በቃ ዘፈኑ 100% ስህተት ነው። የራሱን እዛ ስለ ፍቅር ሌላ ነገር መዝፈን ይችላል። ግን ሃይማኖት ላይ ገብቶ እንዲህ ሲያቦኩ በጣም ነው የሚያስጠላው። እናንተ ምን ትላላችሁ? ውድ ቤተሰቦች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የመጨረሻ አንድ ቪዲዮ እንመልከት። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። በሕማማት የተደሰተ በሕማማት የዘለለ የጨፈረ በትንሳኤው ህብረት የለውም። የሚገርም ነው አባቶቻችን። ውድ ቤተሰቦች እግዚአብሔር ለብርሃነ ትንሳኤው ሁላችንንም በሰላም ያድርሰን። የዛሬ ቪዲዮዎች ይህንን ይመስሉ ነበር። ስለተከታተላችሁ አመሰግናለሁ። እግዚአብሔር ከፈቀደ በየቀኑ ቪዲዮ በሰራላችሁ ደስ ይለኛል። አጠር ያሉ ቪዲዮዎች ስለ ሕማሙ ስለ መከራው የሚናገሩ ቪዲዮችን አብረን በሕማማቱ ብንማማር ደስ ይለኛል። እግዚአብሔር ከፈቀደ ለመስራት ሞክራለሁ ቪዲዮችን። እግዚአብሔር ሁሉም አገልግሎታችንን ይቀበለን። ስለነበረን ጊዜ አመሰግናለሁ። ውድ ቤተሰቦቼ ወዳችኋለሁ። ደህና ሁኑልኝ፣ ደህና ቆዩልኝ። ባይ ዘተሳየጥኩከ በነዋየ ሰላም ለጂ አትሮንሰ ሰሎሞን አንቲ ለአና ባይርያ ንግሥታት ስሳ ወቁባት ሰማንያ ወደሳችን ዘይገንያ ሰላም ለጂ አመይከ ወንድ